ይህንን ምግብ ልሰራ ዱባ ሳይ ማን ትዝ እንደሚለኝ ልንገራችሁ። ወንድሜ ድሮ የኔ ታላቂ ማለት ነው። በጣም በቃ በጣም ዱባ በጣም ነው የሚጠላው። በጣም በቃ ከምላችሁ በላይ ማለት ነው። እና ዱባ እንድች በጣቱ ራሱ አይነካትም በጣቱ እና በቃ እናቴ ለዱባ የምትሰራ ቀን ለሱ ሌላ ምግብ ይሰራና በጣም የደከማት ቀን ያው የዱባ ታውቁታላችሁ እንትኑ በጣም ይጣፍጣል ስጎ ማለት ነው። እና ቆንጆ ስለሆነ በሷ ቤት በቃ ማንም አያውቀውም ማለት ነው። እና ዛሬስ ደክሞኛል ይሄንን ሳያውቀው ዝም ብዬ ከመረቁ ሰጠዋለሁ ትልና ማለት ነው። ትሸውደዋለች ዞሮ እና ከዛ ልክ እየበላ ድንች ወጥ ነው ብላ ነው የምትሰጠው። እና ያው መብላት ይጀምራል። ከዛ ድንቹ ይተልና ምን ይላል ማለት ነው። ተሳስቶ ያመለጠ ዱባ ከገባና በአፉ ጠርሙስ ስጋ አደረገ። አቤት እኛ ቤት ያለ ጦርነት በቃ አውቀሽ ስለማትወጂ ዱባ እንደማልወድ እያወቅሽ በቃ ይሄ ሀዘን ጥልቅ ሀዘን ነው የሚገባውና ሁሉ ጊዜ ዱባ ሳይ ምንድን ነው ትዝ ይለኛል እያልኩ በጣም ተደስተን ነው የምንበላው። እሱ በቃ ማየት አይፈልግም ማየትና አሁን ስሰራ በጣም ትዝ ብሎ በቃ ብቻዬን እየሳኩ ስለነበረ እስቲ ሼር ላድርጋችሁ ብዬ ነው። ኤኒዌይስ በዛ ነው። እና ዱባ ግን ብሉ እግዚአብሔርን በጣም ጤነኛ ምግብ ነው። እና ደግሞ እኛ ዶሮ አድርገን ምንሰራ ግን አሁን ይሄ ውሃው እንዲበጥልኝ ኦቭን ውስጥ ከተዋለሁ። ከዛ ያበደ ዱባ እንሰራለን ማለት ነው። አብሽ አጠገቤ በሆንና ባበላው እንደ ወይ ዱባ። ኤኒዌይስ በድወዶች ባይ ሰላም ነው።